ጸበል መጠመቅና መፈወስ የምትፈልጉ ሰዎች በታኅሳስ ወር ውስጥ ሰማይ የሚከፈትበትን ቀን እነግራችኋለሁ። ሁላችንም ያን ቀን ጸበል እንጠመቃለን። ሁላችሁም ይህን ቪዲዮ ለሁሉም እንዲዳረስ ማለት ነው ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ሁላችሁም ላይክ አድርጉና ጀምሩ እና ደግሞ ታኅሳስ 19 የቅዱስ ገብርኤል ዓመታዊ በዓልን ለማክበር ወደ ዘብር ገብርኤል፣ ሐዋሳ ገብርኤል፣ ቁልቢ ገብርኤል መጓዝ ለምትፈልጉ ሰዎች ደስ የምትሰኙበት ጉዞ አዘጋጅተንላችኋል። ቀደም ብላችሁ በ0961 21 21 21 ደውሉልን። ደስ የምትሰኙበት ጉዞ ነው ያዘጋጀንላችሁ፣ ሶስቱም ጋር መጓዝ ለምትፈልጉ ማለት ነው። እናም በዓመት ውስጥ ሰማይ የሚከፈቱባቸው 7 ቀናት እንዳሉ ነግሬያችኋለሁ። ጸበል የምንጠመቅባቸው የምንጸልይባቸው ምስጢር የሚገለጽባቸው ቀናት ማለት ነው። የመጀመሪያውን ታዲያ መቼ አሳልፈናል? ጥቅምት 20። ያን ጊዜ ታዲያ በዋዜማው ስለሆነ የነገርኳችሁ ለምን ቀደም ብለህ አትነግረንም ነበር እያላችሁ ብዙዎች ጽፋችሁልኛል። የእናንተን ቃል አክብሬ ይሄው ዛሬ ቀደም ብዬ ነው የሰራሁላችሁ ቪዲዮ ማለት ነው። እናም ያ ቀን መቼ ነው ካላችሁ እሁድ ታኅሳስ 12 የፊታችን እሁድ ማለት ነው። ታኅሳስ 12 ሰማይ የሚከፈትበት ምስጢር የሚገለጥበት ጸበል የምንጠመቅበት ቀን ስለሆነ ሁላችንም ተዘጋጅተን ማለት ነው በዚያ ቀን ጸበል እንጠመቃለን። ሁላችሁም ተዘጋጁ። ኮሜንት ላይ ማለት ነው ሁላችሁም ግቡና ለዚያ ቀን አድርሰን እያላችሁ ጻፉን። አምላኬ ሆይ በሰላም አድርሰን እያላችሁ ሁላችሁም ጻፉ። አንድ ቀን ማደርም እኮ በእግዚአብሔር ነው አይደል? ሁላችሁም በሰላም አድርሰን እያላችሁ ኮሜንት ላይ ጻፉልኝ። ቪዲዮ ለሁሉም ኦርቶዶክሳውያን እንዲዳረስ ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ ለሁሉም አዳርሱት። ቤቱን ፎሎ ማድረግ እንዳትረሱ። እወዳችኋለሁ። ክብር በሉልኝ። በሰላም ያድርሰን።